ሁሉም ሰው ከተቆጠበ፣ ከታቀበ፣ ከተከላከለ ይሄ በሽታ ኖ ሞር ኤግዚስት አያደርግም ማለት ነው፣ ይጠፋል ማለት ነው። ማጥፋት የምንችለው ግን በችግራችን የምናስፋፋው በሽታ ነው ማለት ነው። ስለዚህ አንዱ ሁሉም አካል ሁሉም መንግስት ሰራተኛ ማስተባበር አለበት። ይሄ በሽታ መከላከል አለብን፣ ማጥፋት አለብን በሚል ማለት ነው። ምክንያቱም አሁን ይሄ በሽታ የሀብታም በሽታ አይደለም፣ የድሃ በሽታ እየሆነ ማለት ባደጉት ሀገሮች እኮ ኦልሬዲ አጥፍተውታል። ኤችአይቪ ኤድስ የነሱ ኢሹ አልሆነ፣ በታዳጊ ሀገሮች ላይ ያለ በሽታ ነው። ስለዚህ እኛም ለነሱ በመከላከል ስለሆነ የምናጠፋው ያን መሰረት አድርገን እንድንሰራ ነው። ሁለተኛው ሕክምና አገልግሎቱን ሁሉም ማህበረሰብ በእኩልነት እንዲያገኝ ነው። ይበልና ደግሞ ከዚህ አልፎ ቫይረሱ በደማቸው የተገኙባቸው የህብረተሰብ ክፍሎች መኖር ይችላሉ። ስለዚህ ሕክምናውን በሁሉም ሌቭል በእኩልነት እንዲያገኙ ማድረግ አለብን። የመጀመሪያው መከላከል ነው፣ ማስተማር። ሆኖም ግን ደግሞ ቫይረሱ በደማቸው ከተገኘባቸው ምን እንዲሆን ማድረግ ነው። ሕክምናውን በእኩልነት በፍትሃዊነት የሚያገኙበት መንገድ ለመፍጠር ነው። ሶስተኛው በኤድስና ተዛማች ጉዳዮች የሞቱ ወገኖችን ማስታወስ አለብን። ምሳሌ አባት እናት ከሞተ ልጁ ቫይረሱ በደሙ ካለባቸው 50 ሎሚ ይባላል ለ50 ሰው ጌጡ ማለት ለአንድ ሰው ግን ሸክሙ ነው። ስለዚህ ኮንትሪቢዩት ማድረግ ቫይረሱ በደሙ የሚገኝባቸውን ህፃናት መደገፍ አለብን ማለት። ይሄ ደግሞ ከመንግስት ሰራተኛው መጀመር አለበት። ስለዚህ አንድ ተቋም በወላጅና አባትና እናት በዚህ በሽታ የተሰዉ የሞቱ ካሉ እነዛን ልጆች ይዘን በዘላቂነት ማድረግ ነው፣ መደገፍ ማቋቋም ይገባናል ማለት ነው። ስለዚህ ሶስተኛው ዓላማ ይሄን ማድረግ አለብን ነው። ለዚህ ደግሞ ቅድም ያልነውን ዞናችን ላይ 350 ሰራተኛ ቢኖር 10 ቢያዋጣ ስንት ይሆናል? በወር 3500 ማለት ነው። ይህን አድርገን እነዚህ ልጆች በሰሜን ጎጃም ዞን መንግስት ሰራተኛና አመራሮች መደገፍ አለብን ማለት ነው። ስለዚህ ለወገን ደራሽ ወገን ነው የሚለውን ለማሳየት ነው። አራተኛው ለማስቆም ነው። እየቀጠለ ያለውን ህመምና ሞት ማስቆም አለብን። ስለዚህ እኛ መጀመር አለብን። አምስተኛው ኃላፊነት አለብን የሚል መሪና ህብረተሰቡ እንዲፈጠር ማድረግ ነው። ከእኛ አልፈን ማህበረሰቡን ማስተባበር ማስተማር ይገባናል ማለት ነው። እንግዲህ ዝም ብሎ መረጃ ያክል በኢትዮጵያ ውስጥ አሁን 601,039 ህሙማን አሉ ተብሎ ይጠበቃል። እንግዲህ የሚያሳዝነው ከዚህ ሴቶች 64% ናቸው፣ ሴቶቹ ማለት ነው። በጣም የሚያሳዝነው ደግሞ እድሜያቸው ከ15 ዓመት በታች ያላበሳቸው ደግሞ 5% አሉ። በእኛ ችግር ምክንያት ለልጆቻችን የምንተርፈው ማለት ነው። በየዓመቱ በአዲስ በኤችአይቪ የሚያዙ ደግሞ 7,962 አሉ። 50% የሚሆኑ ደግሞ ከ25 ዓመት በታች ያሉ አዋቂዎች ናቸው ማለት ነው። እና አስቸጋሪ ነው። የአማራ ክልል ወስደን ብንወስድ የህብረተሰብ ጤና ኢንስቲትዩት ያጠናው ጥናት በፈረንጆቹ 2023 172,442 አለ። ኢማጂን እንግዲህ መከላከል እየቻልን በራሳችን የምንፈጥረው ማለት ነው። ከዚህ ውስጥ እንግዲህ ሴቶች ከ172 ማለት ነው 105,782 ናቸው። ይሄን ደግሞ ወደ ዞናችን ስንወስደው በዞናችን 4,011 ኤችአይቪ ህሙማን ማለት በሰሜን ጎጃም which means ይሄ የሚያሳየው ምንድን ነው? እነዚህ ቮለንቲር ሆነው ተጠራጥረው ቴስት ካደረጉት ውስጥ አሁን እዚህ ውስጥ አምጥተን ናሙና ብንወስድ how many of you are free from HIV? አንዳንዶቻችን እኮ ያው ወይ ተቸግረን ስንል ህክምና ሲያመን ነው የምንመረመረው፣ ስንገደል ማለት ነው። ተቸግረን ሄደን ቼክ አድርገን እንጂ እስኪ ምን ያክሎቻችን ፔሪዲካሊ ቼክ እናደርጋለን። እንዳንጎዳ እንኳን በጊዜ ደርሰን የመቋቋም አቅማችን ይጨምር ለማድረግ ማለት ነው። በዚህ ዓመት እስካሁን ባለው ነው ነገራቸው። እስካሁን ባለው 88 ሰዎች ቫይረስ በደማቸው ተገኝቷል ከተመረመሩት ውስጥ ማለት ነው።
እንግዲህ እነዚህኞቹ ምን ማለት ነው? እርግጠኛ ሆኖ የተመረመሩት ማለት ነው እንጂ ዝም ብለህ ሁሉንም ብትመረምር ምን ያህል ይኖራል የሚለውን ማየት ነው። ስለሆነም የዚህ መድረክ ዓላማ ዋናው አንደኛ ኤድስ ፈንድ የሚል አለ የምናቋቁመው በተቋም ደረጃ አቋቁመን እነዚህ ልጆች የምንረዳበት በዚህ የተጋለጡ የህብረተሰብ ክፍሎችን እናግዝ ነው የመጀመሪያው ማለት ነው። ሁለተኛው ደግሞ ከኤችአይቪ/ኤድስ ሜንስትሪሚንግ መደረግ አለበት ተብሎ የክልሉ መንግስት ወስዶ 2% ከየተቋማት ከቶታል በጀት 2% ይመደባል ማለት ነው። ያንን የተመደበውን በጀት ለማናውለው ነው ለዚህ ዓላማ እናውለው ነው።